አይደለም የካሪዝማቲክ ሙቭመንትን ፎርሜሽን ወስጃ አውቃለሁ። ካሪዝማቲክ ሙቭመንት ምን እንደሆነ አውቃለሁ። እዛ ውስጥ ያሉ ሰዎች ስህተታቸውን፣ ትክክል ነገራቸውን በደንብ አውቃለሁ። የትኛው የሚለውን በደንብ አውቃለሁ እና ስለዛ ስህተቶቻቸውን እየነገርኩ ልምምድ ስለ ካሪዝማቲክ ሙቭመንት እንደዛ ብለህ ካወራ ሊትራሊ ሚስሪፕሬዘንቲንግ ካቶሊክ ቸርች። ቆይ አንዴ ቆይ የካሪዝማቲክ እንቅስቃሴ ሲሆን እኔ ሙሉ በሙሉ ምንም ከታሪካዊ ክርስትና ውጪ የሆነ ዘመን አፈራሽ ነገር በካቶሊክ ቤተክርስቲያን ውስጥ አለ ብዬ ከማምንባቸው ነገሮች ውስጥ አንዱ ነው። ቆይ አንዴ ምን የካሪዝማቲክ እንቅስቃሴ የነ ሞንታነስ ተከታይ ከሆናችሁ ወይ እንደዛ ነው እንጂ ከነ ሞንታነስ ውጪ አለ እንደዚህ ነገር በታሪክ ውስጥ በክርስትና ለምሳሌ የልሳን ለምሳሌ አሁን ልሳን ምንድነው የማይሰማ ቋንቋ ምናምን እንደዚህ ምናምን የሚባለው የተሳነ ቢዩዝ ልሳን ቋንቋ ምን if they have got this ቋንቋ ወይም ደግሞ በሚናገሩት ቋንቋ ሆኖ ሌላ ሰው በሌላ ቋንቋ የሚረዳቸው ከሆነ this is the gift of the Holy Spirit። ከዛ ውጭ ግን ኦፊሻሊ ትምህርት ባልሰጠችበት ነገር የሚያደርጉት ከሆነ it's called an abuse እኮ ስታድ አሁን ካሪዝማቲክ ቆይ አንዴ ካሪዝማቲክ ካቶሊኮች አሁን ጴንጤው ጋር እንዳለው አይነት ልሳን ይናገራሉ አይናገሩም? ይሄን ይቀበላሉ አይቀበሉም? አቢዩዞች አሉ። ለምን ዋሻለሁ? እኮ አቢዩዞች አሉ ካልክ ታዲያ ለምን ትከራከረኛለህ ጆሲ? እንዴ ለምን ትነካብኛለህ እያልኩ እኮ ግን እሱን ወስደህ ለካቶሊክ ቤተክርስቲያን የምትለጥፈው ከሆነ እኮ ያው ያለው በካቶሊክ ቤተክርስቲያን ውስጥ ነው። የካቶሊክ ቤተክርስቲያን እኮ አልተቃወመችውም። በቃ ተሸክመው ነው ያለችው አይደል ማለት ነው። ይሄንን ነገር ተሸክመው ነው ያለችው። ምንም አትቃወሙ። አቢዩዞችን የካቶሊክ ቤተክርስቲያን አውጥታ እንደሆነ ታስተምራለች። ቆይ አንዴ ልሳን ለምሳሌ አሁን ልክ እንደዚህ አይነቱ ልሳን ትክክል አይደለም ብላ ኦፊሻሊ ተናግራለች? አልተናገረችም። ጭራሽ እንደውም ሲጠየቁ ራሱ አሁን ደና የሚባሉ ኧረ የካቶሊክ አንሰር ላይ የተጠየቀው ጆሲ ያወጣና አሳየኝ እስቲ። አይ እንደዚህ አይነት ልሳን ትክክል አይደለም ብላ ኦፊሻሊ ተናገረችበት። ደግሞ ዩቲዩብ ላይ እኮ ያስተምራሉ። ደግሞ እንደዛ ነው ልሳን ብላ የሚያስተማረችበትም ዩቲዩብ ላይ እኔ አሁን እንደዛ አስተምራለች ምንድነው ይሄ ልሳን በፕሮቴስታንት ውስጥ ያለውን ልሳን ትክክል ነው ብላ አስተምራለች አላልኩም። ግን ይሄ የሚያደርጉትን ሰዎች ግን ትክክል አይደለም ብላ ኦፊሻሊ አልተቃወመችም። ስላልተቃወመች ህዝቡ ይዞት ቀጥሏል። እሷም ተሸክማዋለች ነው አሳየኝ ማስረጃ ማየት ትችላለህ ገብተህ ዩቲዩብ ላይ በቃ እኮ ሳሳየን ስለልሳን ኢንዲቴል አውርታ የፈቀደችላቸው እና ሰዎቹ ስህተት እንደሆነ ቤተክርስቲያን አስቀምጣለች። ስለዚህ እንደዚህ ቤተክርስቲያንን ሚስሪፕሬዘንት አታርግ። እኩል ከምናወራ አንዴ ቆይ ጁሲ አንደኛ ቲም ስቴፕል የተጠየቀውን ላሳይ ይችላሉ። ካቶሊክ አንሰርስ ላይ የልሳን ጉዳይ ተጠይቆ በቃ እንደዚህም ሊሆን ይችላል እንደዛ ቤተክርስቲያን ምንም ስላላለች ምንም ማድረግ አንችልም አይነት የመለሰው መልስ አሁን ከፍቼ ላሳይ ይችላል። የሪዛን አቢዩዝ ብሎ አያወራም እሱ ክፍል ላይ አንዴ ቆይ አይደለም እኔ አሁን አቢዩዝ አለ የለም አይደለም ያለውን ክፍል ግን አትዘለ እሱን ጨምረህ ኧረ እባክህን እኔ አቢዩዝ አለ የለም አይደለም ጥያቄው አቢዩዝ አለ ስላለ በቃ ምንም ማድረግ አትችልም ነው ማለት በቃ ቤተክርስቲያኒቱ ይዟለች። ከዛ ውጪ ግን ልሳን የሚለው ይሄ አሁን በፔንቴኮስታሊዝም ምንድነው እቺ የምታወራው? እኩል ቆይ እስቲ አንዴ ሚዩት አድርጊ። ቆይ በፔንቴኮስታል ውስጥ ያለው ይሄኛው የመንፈስ አሰራር የፈለከውን አይነት መንፈስ ብለህ ጠራው አይነት እንትን አሰራር በካቶሊክ ውስጥም አለ። ኢቨን ታሪኩንም ስናየው ከፔንቴኮስታሊዝም ሙቭመንት ውስጥ የተዋረሰ ነው። ራሱ ወደ ካቶሊክ የገባውም ከፔንቴ ነው እንጂ ከራሱ ከካቶሊክ የራሱ የተነሳም አይደለም። ካቶሊክ ናቸው ደግሞ ያምናሉ። ኧረ እባክህን ሳወራ አትሰማም ግን ጆሲ በጌታ በኢየሱስ ስም በቃ ቆይ መጀመሪያ እስኪ ከትክክል ጋር አውራና ጊዜ ካገኘን እናወራለን። በቃ ሁለታችንም እኩል ዝም ብለን ከምናወራ ከትክክል ጋር አውሩ መጀመሪያ። እሺ የእመቤታችን ምልጃ ላይ ሰላም ትክክል እንደምን አለሽ? እንዴት ዋልክ? እግዚአብሔር ይመስገን ሁሉ ሰላም ነኝ። እንዴት ነሽ? ድንገት ብለሽ ከሆነ እስቲ ልጠይቅሽ፣ ድንግል ማርያም አታማልድ ብለሽ ነበር እንዴ? ትክክል እኔ አዎ። እና ካቶሊክ ቤተክርስቲያን እሱን ታስተምራለች? በየትኛው የካቶሊክ ቤተክርስቲያን ትምህርት ያክብሮት ስግደት እንሰግድላታለን አልኩት። ቆይ አሁን ይኸውልሽ ትክክል
በየትኛው ትምህርተ ክርስቶስ ነው በየትኛው የቤተክርስቲያን አስተምሮ ነው ድንግል ማርያም አታማልድ የሚል ጽሑፍ ያለው? እንደዚህ ብለሽ ካልሽ ካፍቴሪያን ካቶሊክ ደግሞ ካቶሊክ ቤተክርስቲያን ውስጥ ያለሽ የካቶሊክ ቤተክርስቲያን እምነት ሙሉ በሙሉ ሰው ነው የሚያደርግሽ። ከሚስጥራትም ሊያሳግርሽ የሚችል ነገር ነው በይፋ እየተናገርሽ ያለሽ። ምክንያቱም ይቅርታ ስልክ እየገባኝ ነው። በጸሎት ሃይማኖት ላይ ቦልድሊ በቅዱሳን ሱታፌ አምናለሁ ተብሎ የተቀመጠ ነገር ነው እና ከየትኛው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ከየትኛው የካቶሊክ ቤተክርስቲያን ትምህርት ነው ይህንን የወሰድሽው? ከዚህ በፊት እኮ እናንተ ተተዋውቀናል ሚዲያ ላይ አይደል እንዴ? አዎ፣ ግን የካቶሊክ ቤተክርስቲያን የማትለውን ካልሽ እንደውሽ ነግርሻለሁ። በደንብ አስታውሳለሁ እኮ እሱ ትክክል። እሺ ትክክል ነብዬ ተቀብያለሁ። ግን እኔ አሁን የገባሁበት ዋናው ፖይንት አረዋ ከዚህ በላይ ፖይንት የለም። ትክክል። ወደ እዩ ጩፋ ምን ያደርግልሻል አንቺ? ከዚህ በላይ ምን ፖይንት አለ እንዴ? ኧረ እኔ እዩ ጩፋ ብቻ አይደለም ጥያቄ መች አስጨረስከኝ ሲስ። በጣም ተመቸኝ። ካቶሊክ ማለት የሁሉም ነው። ካቶሊክ ማለት የሁሉም ነው። ሙስሊሞችም በዓላቸው ሲደርስ እንኳን አደረሳችሁ እንላለን። ፕሮቴስታንቶችም መዝሙራቸውን እንዘምራለን። ካቶሊክ ማለት ትርጓሜ የሁሉም ነው። የትኛውንም እምነት አንነቅፍም። ኦርቶዶክሳውያኖችም ጾም ሲፈታ መልካም ፋሲካ እንላለን አልኩት። ይሄ የምታወሪው ሲንክሪዝም ነው፣ ካቶሊሲዝም አይደለም። እኔ ደግሞ እንደዛ ነው ያደረኩት። ገባ? እኔ በኮንሶላታ ቸርች ማለት ለሁሉ የተከፈተ በር ትክክል። እኔ ልንገርህ፣ ኮንሶላታ ቸርች ነው ያሳደገችኝ። ኮንሶላታ ውስጥ እየሰማኸኝ ነው አይደል? ልክ ያደርጓታል። ትክክል። ስለዚህ የትኛውንም እምነት እንድንነቅፍ የትኛውም እምነት ይሄ ነው ብለን እንድንል አላረጉንም እንጂ መንቀፍ ሌላ እኮ ነው። ለስነ ስርዓት ጎረቤትን የማታስተምረውን ታስተምራለች ብሎ ማለት ግን ሌላ ነገር ነው። ሲንክሪሲዝም እና መንቀፍን እኮ መለየት አለብን። መንቀፍ ሌላ ነገር ነው። የሃይማኖት ቤተክርስቲያን ምንድነው የማታስተምረው? ወንድም ከወንድም ህብረት ይኑረው ብላ አታስተምርም። እኔ እነሱ እኮ አላልኩሽም። ያልኩሽ አሁን ቤተክርስቲያን ማርያም አታማልድም የሚባል ትምህርት የላትም። ማርያም አታማልድም ብለሽ ካልሽ ቦልድሊ የካቶሊክ ቤተክርስቲያን የምታስተምረውን በጸሎቷ ህይወታ ያላትን ኮንሶላታ ቤት ውስጥ ካደግሽ ደግሞ እንግዲህ እኔ ነግሬታለሁ። አጽናኛ ማርያም ማለት ነው። ካህናቶችን ማርያም ታማልዳለች ወይ? ካማለደች ደግሞ ጥቅሱን ስጡኝ ይላችኋል። ካቶሊክ አይደለሽማ ቦልድሊ። ይሄ ደግሞ ምንድነው ማድረግ የሚጠበቅብሽ ነው አይደል? ሁሉም በሚችል ሰማይና ምድር በፈጠረ የሚለውን አዎ እዛ ውስጥ ገብተሽ በደንብ ካልሽው በቅዱሳን ሱታፌ አምናለሁ እዛ ውስጥ አለ። ግን ለማርያም የአክብሮት ስግደት እንጂ ማርያም ታማልዳለች ተብለን እኛ የተማርነው የለም። ካህናቱ እሺ ጸጋዬ ሞላሽ ማርያም ወይ ብለሽ ለምን ይምታታ ምንድነው? ጸጋዬ ሞላሽ ብለሽ ማርያም ወይ እያልሽ ብለሽ ጸልይሽ አላደግሽም እንዴ? ነገርኩ እኮ መቁጠሪያ ጸሎት እኮ እናደርጋለን። የምልጃ ጸሎት አለን እኮ። ግን ማርያም አታማልድም። ለምንልኝ የምትያት ምንድነው? የአክብሮት ስግደት እንሰግድላታለን። የአክብሮት ስግደት እንሰግድላታለን። አዎ እሱ ጋር አይደለም። ለምኝልን ማለት እኮ ምልጃዋን መጠየቅ ነው። ሮዛሪ መጸለይ ማለትን ማለት ነው። የማርያም ምልጃ አይደለም እንዴ? እንዴ እያደረግሽው ግን ደግሞ ምልጃ አይደለም ብሎ ማለትን ማለት ነው። ይሄ ትጸልያለሽን ጸሎት ወይስ አትጸልይም? ቴንክ ዩ ብራዘር። እንግዲህ እኔ ያስተማረኝ ግብረ ገብ ያስተማረኝን ካህን ነገ ሄጄ ጠይቀዋለሁ። በደንብ ጠይቂው። ዋው የቅዱሳን ሱታፌ እና ምን እኛ ማርያም የአክብሮት ስግደት ይገባታል እንጂ ማርያም ታማልዳለች ተብለን አልተማርንም። ስለዚህ እኔም እንደዛ እያልኩ ብዙ ሰው አሳስቻለሁ ማለት ነው። ካቶሊክ ቸርች አውጥቼ ላሳይሽ እችላለሁ። አንቺ ግን ካልሽ በየትኛው የካቶሊክ ቤተክርስቲያን ይፋዊ ትምህርት መሰረት ነው ድንግል ማርያም አታማልድም የሚል ብሎ ያለው? ሲጀመር የቤተክርስቲያናችን የኛ ቤተክርስቲያን ራሱ ስሟ ልደታ ማርያም ነው። መሰላ ልደታ ማርያም ነው። ኮንሶላታ ነግሬያለሁ አይደል? ግን ኮንሶላታ ማለት ነው አጽናኛ ማርያም ማለት ነው። ለማርያም የአክብሮት ስግደት እንዳለ ነው እኛ ተምረን ያደግነው። ጸጋዬ ሞላሽ ብሎ ማለት ለምኝልን አሁንም በሞታችንም ጊዜ እያልሽ እየጸለይሽ እንዴት ነው አታማልድም ብሎ ማለት? ምልጃ ማለት እኮ ጸሎት መጠየቅ ማለት ነው። ተይ እንጂ እኮ በቃ ቴንኪው ብራዘር ከማርያም ጋር እየቀላቀልን አይደለም። ታማልዳለች ማርያም ታማልዳለች። አዎ ታማልዳለች ሲለኝ ኦኬ ቴንኪው ፋዘር ደግሞ ታማልዳለች የሚለውን ቦታ አሳየኝ ብዬ ጠይቀዋለሁ። እኔ እስከዛሬ ለማርያም የአክብሮት ስግደት እንደምሰግድ ነው የማውቀው። አንዴ ይቅርታ፣ ከመጽሐፍ ቅዱስ ነው አሳየኝ የምትይው ወይስ ከቤተ ክርስቲያኗ ስክሪፕቸር አልናት እንዴ? የካቶሊክ መጽሐፍ ቅዱስ 73 ነው፣ የፕሮቴስታንት 66 ነው፣ የኦርቶዶክስ 81 ነው። ስለዚህ 73 የቤተክርስቲያን አንድ ውስጥ ሊኖር ይችላል። ኦቢት ላይ ሩፋኤል ለጦቢያ እዛ ላይ ይጸልይለታል። ምን ነው እሱን አላነበብሽም? ካቶሊክ ከሆንሽ እንዴ? የቱን ነው የምትለው? መጽሐፈ ጦቢትን አንብበሽ ታውቂያለሽ? ሩፋኤል ለጦቢያ ይጸልይለታል እዛ ላይ
ምልጃ ነው እሱ። ካቶሊክ ቤተክርስቲያን ከሆንሽ ካቶሊክ ቤተክርስቲያን የምታምነውና የምታስተምረውን ሁሉ 100% መቀበል ማመን አለብሽ። እንደውም ካቶሊሲዝም ከሁሉም ሃይማኖት የሚለየው ምንድነው? ካቶሊክ ቤተክርስቲያን መጽሐፍ ቅዱሷ 73 አይደል እንዴ? ከዛ በላይ ደግሞ ተጨምሮ 73 ነው ብቻ ብሎ ማለት አይደለም። ከ73ቱ ውስጥ መጽሐፈ ጦቢት ሩፋኤል ሲጸልይለት ሲማልድለት አለ አይደለም ወይ? አላው በቃ ካለ እንደዛ ብሎ ማመን ነው። ታዲያ ቤተክርስቲያን የምታምነውና የምታስተምረው ማመን አለብሽ። በነገራችን ላይ ይሄ በቤተክርስቲያን በትምህርቷ የተደነገገ ጸሎት ሃይማኖት ውስጥ ያለ የቅዱሳን ሱታፌን አላምንም ብሎ ማለት ኤክስኮሙኒኬት የሚያስደርግ ከሚስጥራት ሁሉ የሚያስርቅ ነው እና ይሄ ትክክል አይደለም። የተናገርሽው ነገር አንደኛ እንደ ካቶሊክ ቤተክርስቲያን ይሄ የተናገርሽው ነገር ትክክል ስላልሆነ ይቅርታ ልጠይቂና ሚስ ሪፕሬዘንት ስላደረግሽ ስህተት መሆኑን ልታሚ ይገባሻል። ሁለተኛ ደግሞ መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አለ ምናምን የሚባል ይሄ በካቶሊክ ሜንታሊቲ ውስጥ የኔ ውድ ወንድም እኔ በቀን 3 ጊዜ ይቅርታ እንድል አድርገው ነው ያሳደጉኝና ሶስተኛ ያሁን ይቅርታ አልኩ እኮ አንተንም ቸርችንም ይቅርታ ግን ነገ ካህኑ ስላሉ ሄጄ ጠይቃቸዋለሁ አልኩክ። በደንብ ጠይቂያቸው። ከዛ እንደ እግዚአብሔር ፍቃድ ካለን ደግሞ ነገ በህይወት አስረዳሃለሁ የቱ ጋር ይሄ ነገር እንደተባለ። እኔ 100% ቦልድሊ እኮ ነገርኩሽ። መቁጠሪያ ጸሎት መጸለይ እኮ 50 ምናምን ያሳየሽ አታምኝም እንዴ? የሚገርም ነው ግን አሁን በእኛ አንድ ሰው ካታኪስትነት ሲሰጠው ወይም ደግሞ የሆነ መክሊት ሲኖረው ኦርቶዶክስ ቤተክርስቲያን ውስጥ 78 ዓመት ተምሮ ነው አይደል ክህነትን የሚቀበለው? ኖ በእኛ ቸርች ነው የምልህ። በካቶሊክ ህግ አንድ ሰው ሙሉ ካህን ነው የሚባለው 7 ዓመት ክህነትን ተምሮ ነው አይደለም? እኔ አሁን 7ኛ ዓመቴን እየጨረስኩ ነው። ካታኪስቱም የትኛውም ወንጌል ስርጭት የሚሄዱ ብራዘሮችም ሲስተሮችም የትኛውም ተምረው ነውና የሆነ ጥፋት ሲያጠፉ የሆነ ጥፋት ካጠፉ ቀጥታ ወዴት ነው የሚሄደው? ወደ ቸርች ይሄዳል። ከዛ ከቸርች ወደ ሽማግሌ አባቶች መቂ ሀገረ ስብከት ይላል። ከዛ በኋላ ወደ ሮም። ከዛ ያ ሰው ሊወገድ ይችላል ከቤተክርስቲያኗም ከስብከቱም ከምኑም። አሁን ይሄ ሰሞን ሚዲያ ላይ የማየው ስለ እዩ ጩፋ ነው። ገባ? ያንን ጥያቄ ልጠይቀው ነው አሁን ሲስ ላይ የገባሁት ነው። ገባኝ። እሱን መጠየቅ ትችያለሽ። ለምን እንደዚህ ያደርጋችሁ? ትችያለሽ። ለምን አንተ መመለስ ትችላለህ? ተከታዮች ነው አንድ ያለ ካቶሊክ ሆነ ችግር አለው። ምንድነው ችግሩ? ካቶሊክ ምንድነው ችግሩ? እዩ ጩፋ ወንጌልን ነው እንጂ የሚሰብከው ምንድነው ያጠፋው? ማዘር ትሬዛ ዓለምን ወንጌል እየሰበኩ ዓለምን ሲረዱ ትክክል። እዩ ጩፋ ማዘር ትሬዛንና አንዲት የካቶሊክ ቅዱስንና አንድ ፕሮቴስታንት የካቶሊክ ቤተክርስቲያን የምታምነውና የምታስተምረውን ማያምንን እኩል አድርገሽ እንዳታወዳድር። ይሄ በጣም ደማቅ ነው። ማወዳደር ሳይሆን ይሄ ሰው የወንጌል አባት ነው፣ የወንጌል ሰባኪ ነው። ነብይ ተብሎ እኮ ረጅም ዓመት ፕሮቴስታንት ለቀው በዓለም ሚዲያ ስናየው ነበር እንዴ? ነው ነብይ ከካቶሊክ ሰው አስነሳላለሁ ብሎታል እንደ ጌታ። ከውስጥ እንደዚህ ፖለቲካ አትሰራተው። እሺ ቀጥሉ። ስሙ ጋይስ ሲሶ ወይ እኔ ጥያቄ አልተመለሰልኝም። አንዴ ይመልሱልኝ። በቃ እሺ ተውት። እሺ ተመለሽ አይደለም በግልሽ አይደለም እንትን ኪዩ ጋር ጥያቄና መልስ አለ። አሁን ለካ ውድድሩ ዛሬ ነው አሉ ሲጣራ ረስቼዋለሁ። በእናትህ አሁን ሊደረግ ነው አሉ። በቃ እዛ ሄደን ውድድሩ ላይ እንሳተፍ ምናምን። ትክክል። የተቀባው እዩን እንግዲህ እሱ ትጠይቃለች፣ ስለሱ ትጠይቃለች፣ መልስም ታገኛለች። ጆሲ ደግሞ ስለ ካሪዝማቲክ ካቶሊክ እናወራለን። በቃ እንደዛ እናደርጋለን። እናንተ መቀጠል የሚፈልጉ ሆነ ሰው ቀጥሉ። አክቹዋሊ ችግር የለም። እኔ እዛ ልሂድና በቃ እነ ኪዩ ጋር ነው መሰለኝ እነ ሄኖኬ ጋር እንትን ልበል። ጥያቄና መልሱን እስኪ እንየው። እሺ ሲሲ በጣም ነው የማመሰግነው። እሺ ኦኬ ቴንክ ዩ ሁላችሁንም እናመሰግናለን። በጣም ነው የማመሰግነው። እግዚአብሔር ቀሪ ዘመንን ይባርክ። መልካም ለሁላችሁ ነው። እሺ ትክክልም። በውስጥ መስመር እናውራ ከፈለግሽ ከካቴኪዝሙ እያወጣሁ አስረዳሻለሁ እንዴት እንደሚማል